ማነው ልጆች ደሞዝ ወጥቷል። በዛውም ስለ በጀት እናውራ። እሺ አባኔ ልጀምር። የክረምት ጫማ የለኝም ይገዛልኝ። ለኔ ደግሞ የታክሲ ጨምሯል፣ ብር ይጨመርልኝ። ጸጉሬ የምቆረጥበት ገንዘብ ያስፈልገኛል። ነገ ከጓደኞቼ ጋር ስለምገናኝ ብር ያስፈልገኛል። እኔ ደግሞ እንዴ በቃችሁ አባቴ ልጋሉት ነው እንዴ? አንቺማ አንጠራሽ። ትንሽ እንኳን አያሳዝናችሁ? አታዝኑለት? እነዚህ ምን ያስባሉ? ከጋድሞ መዋጥ ብቻ። አሁን እህቴ የታክሲ ጨምሯል አልሽ፣ በባስ አትሄጂ። አባትሽ እኮ ነው። ለምንድን ነው ማታዝኝለት? አይ እስኪታይ ወንድሜ፣ አንተስ ብትሆን አባቴን የጸጉር መቆረጫ እያልክ ከምታስጨንቀው እቤትህ ምላጭ ገዝተህ ልጭት አታረገውም ጸጉርህን? ከዚህ ስሯት ይሻላችኋል እናንተ ሙትጮች። አሁን መጪው የትምህርት ነው። እኔ ግን አባዬ ቦርሳ፣ ጫማ፣ ልብስ እያልኩ አላስጨንቀው። ከእናንተ በላይ እኮ ያስፈልገኛል። ሳያስፈልገኝ ቀርቶ አይደለም። እኔ ግን አባዬን አስብለታለሁ። ይቺ ልጅማ የሆኑ አሮጊት ውጣለች። አዞ ይዋጥ። እህቴ ወንድሜ፣ እናንተ እኮ ናችሁ ታላላቆቼ። እናንተ እኔን መምከር ሲገባችሁ እኔ እናንተ መምከር አለብኝ። እናንተ የሰው ከንቶች። ሰማችኋት? ሰማችኋት ወይ? እንዴና ምን እናርግ? ውሳኔ ወስኛለሁ። ከአሁን በኋላ የሁለታችሁን በጀት ወደ እሷ ይገባል። እንዴ ቆይ መጨረስ። ከዚህ ሰዓት ጀምሮ ጓዛችሁን ጠቅልላችሁ ከዚህ ቤት ውጡ። አሁንስ በዛ። ዳይ ውጡ ብያለሁ። ሸኙ ይልሄድበት ይዘጋጅልኝ ሻንጣዬ። ከጓደኛሽ ጋር ነው የምታጠኙ? አዎ አባ እየመጣች ነው። ፈተናም ስለደረሰ እናጠናለን። በቃ ከሷ ጋር ጥሩ። እኔ ልውጣላችሁ። እሺ እውነት ታጠኑ ይሆን? እስኪ ዛሬ ማያችኋለሁ። ጓደኛዬ እነፋዘራሉ እንዴ? ኧረ ማንም የለም። ሄዶ እባክሽ እንደዛ ትይም እንዴ? ዛሬ ያየሁትን ልጅ አታምኚም ብታይ። ማንን? ስለ ውበቱ ሳድቅ ቀኑ መሽቶ ይነጋል። አሁን እኮ ነው ባጠገብ ያለፈው። እኔማ ሂጅ ስልክህን ልለው ነበር። ፈዛዛ ለምን አልተቀበልሽውም? እኔም እኮ አወራልሽ ነበር። የገባበትን ግቢ ስላየሁት ሄደን እንጠይቀዋለን። አሪፍ ሀሳብ። አንቺ ጋርስ ምን አዲስ ነገር አለ? የሆነ ነገር አለ እንዴ? ንገሪኛ። ችያው ኖሬ ነበር የውስጤን አምቄ ዝጉ። እንዴ አባ እናንተ ሁለት ወመኔዎች አይደለም እኮ ታጠኑት ያለ እንዴ? በቃ እኔ ልሂድ። ተመለሽ። የከበደ ልጅ ነሽ? አዎ። ጉዱን አላየ። ኧረ አይደለም ፋዘር፣ በሽታ ይፈዘብሽ። ወይኔ ጉዳችን። ነይ ወደዚህ። ለምን ነይ ብዬሻል። አሁን አባትሽ ፊት ወስደሽ አንድ ለአንድ ነው የምንነግርሽ። ኧረ አይለቀኝ ፋዘር። ነይ እዛ። ዱራም የኔ ቤት ልጆች የተረገማችሁ እንዴ! ምን አረግን? ስቂ ታፈጣለች እንዴ? ደግሞ ደምድብኛ። መቼ ደግሞ ምን አረግን? ሌላ ምን ላይክ ላይ ስፈዱራ ምንጭ እንደማታስቡልኝ አውቃለሁ። ተነሳባት ደግሞ ያለው ሲያንታሽ ነው። በሰላም እድርተኛ፣ እቁብተኛ፣ ማህበርተኛ የሰፈሩ ሴቶች በሙሉ ቲክቶክ ላይ ሲወጡ እኔ ብቻ ቀረው ማለት ሰነዱ እንኳን አልቀረችም። ልጆቿን ምን መሰለ ፎቶዋን ገጭ አድርገው መልካም የእናቶች ቀን ብለው ሲለጥፏል። እማዬ እኛ እኮ ፍቅራችንን በውስጣችን ስለምንገልጽ ዝጋ ሞቼ ሳርፎ ታውቁኛላችሁ። ያኔ ትገላገላላችሁ። እንዴማ እንደዛ ትታወት ድብን ስል ታውቁታላችሁ። ማን ቀረ እዚህ ሰፈር? እኔ ብቻ ቲክቶክ ላይ አልወጣሁ። ምን ሆነሽ ነው? ምን ብላችኋል? የሰፈሩ ሰው እንዳለ ሲለጠፍ እኔ ብቻ ቀረው ልጅ እንደሌለ። ውይ ለዚሁ ነው። ምን ይሰራልሽ እኮ አባ። ግን የአባቶች ቀን መች ነው? እሱ እንኳን ገና ነፖሰት አይደል። የዚህ ሰፈር ሰው አንድ ሰው ይቅደመኝና ይሄ ይታያችኋል። እናንተ ላይ ነው የሚያልቀው። አሚጣ አቤት። እማዬም አባዬም እኮ እያሉ። ኧረ ሲስታርሽስ አለች። እነማዬ ስለማይመጡ ናግባ። እሺ እህቴ የለችም። እማዬና አባዬ ናቸው ያሉት። አራሶች እማዬ አባዬ ምንድን ነው? ምን ሆንሽ? ማን እንደሆነ ልንገራቸው። ኧረ በፈጠረሽ ቆሻሻ አውጡልኝ። ለሚመጣው ነው እንዴ? እንዴት ተጠራቅሟል መሰለህ? ትወስዳለህ። ሂጂ እስኪ አምጪልህ። እሺ ሃሎ ታደሰ፣ ቆሻሻችሁን በር ላይ አድርጉ። የሚወስደው ሰው መጥቷል። ለሰፈሩም ሰው ንገር። ይኸው ወይኔ ዛሬ የውሻውንም አይነ ምድር ጨረመርሽ። እሱንም አንድ ላይ ውሰደው። ከላይ አድርጌዋለሁ። ማዳበሪያውን ሳይነካው አይቀርም። ምን በሂድ አባዬ። የእህቴ ፍቅረኛ እኮ አወኩት። ማን ነው? ማጀራቱን ልበለው። ኧረ እኔም አልለቀው። ይኸውና ወይኔ። ስሚማ ጓደኛዬ፣ ፍቅረኛዬ እኮ ከውጭ ሊመጣ ነው። የምሬን ነው። ነገ ወይ ከነገ ወዲያ ይገባል። እሰይ እንዴ! ምንድን ነው? ጮኛሽ ሊመጣ አይደል? ደስ ብሎኝ ነው። ኧረ አይደለም፣ ችግር የለውም። እድሜሽ እኮ ነው። ብትይዥ ያምርብሻል። ካልሽኝማሽ የሚወደውን ምግብ እንደው ታውቂ ይሆን? ለምን ሰርቼ ልጠብቀው ነው? ክትፎ። እሺ ችግር የለም ማዬ፣ አመሰግናለሁ። የምን ምስጋና? ጮኛሽ እኮ ለወንድሞችሽም ይታርፋል። እንዴት አሜሪካን ይወስዳችኋል? የምን አሜሪካን? እሱ እዛ አይደለም ካናዳም ችግር የለም። ኧረ ካናዳም አይደለም። አንቺ ደግሞ እንግሊዝም ይሁን ይሄዱ ብቻ። የምን እንግሊዝ? እንግሊዝም አይደለም። አዎ እና የት ነው ያለው? እሱ እኮ ስዳት ሄዶ በረሃውን ሲያቋርጥ ይዘውት ተመለስ ብለው አሁን ሱዳን በረሃ ደርሷል። እየመጣ ነው። ሱዳን በረሃ? አዎ ሱዳን በረሃ። ሲጀመር በዚህ እድሜሽ ምን ወንድ ላይ አንጠለጠለሽ? ቅድም ችግር የለውም አላልሽኝም? ችግር ቤቱን ይስራብሽና። ማን ነው? በር እየተንኳኳ ነው። ክፋቱ ማን ነው?
ደህና ነሽ ሚጡ? አባትሽ አለ? ሚጡ ማን ነው? አባዬ የድሩን ብር በእናታቸው ሰውዬ ናቸው። ካብዬ ግባ ቁጭ በል። ያላላችሁትን አታወራ። ሰነዱ እስኪ የሚቀመስ ነገር አቅርቢ። እሺ አመጣለሁ፣ ተጫውቱ። አንቺ ሚጡ። አቤት እማዬ። አስናቁ ጋር ሂጂና 2 እንጀራ ይዘሽ ነይ። በዛውም ብንማረገው በርበሬና ጠብ ማረገው ዘይት። እንግዳ መጥቶብኝ ነው። አስናቅዬ በይ ቶሎ በይ። እሺ ተጫውቱ፣ እየደረሰ ነው። ብንማረገው እንጀራ ምን ነበር ያለችኝ እማዬ? ምንድን ነው ለእንግዳው ሰውዬ ስንት እንጀራ ነው ከጎረቤት ተበደል ያልሽኝ? ጠፋብኝ። የምን እንጀራ እንጂ በርበሬ ተበደል ብለሽኛል፣ ሽሮ ብለሽኛል እንዴ እማዬ? በሉ እኔ ምንም አልፈልግም። አዎ ታው አባባ ቁጭ በሉ። አሁን ነው ሮጬ ማመጣለሁ። ወይ ወርዳት። እዚህ ቤት አቤት ማማ። እናትሽ የለችም እንዴ? የለችም። ቅመሱ ጸበል ሄዳለች። እኔን ጥላኝ ቅመሱ ጸበል ደጋሿ እማዬ አንቺ ብቻሽን ልክ ብለሽ ነይ፣ ያቺ ሰላቢ ጎረቤትሽ ሳታይሽ ነው ያለቻት። እኔን ሰላቢ? ወይኔ እማዬ ገደለችን። ለእርሶ እኮ እንዳልነግሮት አስጠንቅቃኝ ነው ሄደችው። ንገሪኝ ሚጥይ፣ ሌላ ቀን እኔን ምን ትለኛለች? ጅሎትን ይፈልጉ እማዬ። ሸፋፋ ገዳዳ ኢንዳይሬክት ያለችሁትን ብነግሮት ሚጡ ነች የነገረችኝ ብለው ሊሏት። ሸፋፋ አየየየ ሸፋፋ አላለችም። ሾካካ ነገረኛ አሮጊትም ኖት ብላለች፣ ግን አላለች። ተነሽና ምን ሆኑ እማዬ? የእርሶ ባል እርኩስ ነው ብላለች። አንድ ጉድ አገር ገንፎ አሉ። ሌላ ደግሞ ምን አለች? ግን የሽሮ ሌባ የዱቄት ሌባ ብለውታለች። እኔው ሚጡ እማዬ መጣች። ሰማሻ? እኔና አንቺ በደንብ ነው የምናወራው። አዎ ምንድን ነው? እኔ ምንም አላልኳቸው እና ምን ሆና ነው? እንደውም ምን ያልኳቸው እማዬ የሽሮ ሌባ አላለችሁትም፣ ባሎትንም እርኩስ ነው አላለችም፣ እርሷም ሰላቢ ኖት አላለችም ነው ያልኳቸው። አንቺ እርኩስ ወደ አምላኩ ሄደ። አንቺ ረዲት አቤት። ዶሮዎቹ ጠፉ ማለት የሉም ሁለቱም? አዎ እኔ ምን አገባኝ? አንተ ነህ ጠብቅ የተባልከው። ሁለታችሁ ምን የተባለ? በቃ ገደሉን። ምን ይሻላል? አንቺ እኮ ልክ ነሽ። እኔማ ሙከት የሚያክል 2 ዶሮ ነው የገዛሁት። በይ ቻው በቃ ደህና ዋል። ምን ሆናችሁ ነው? ምንም። ታዲያ በዓመት በዓል ምንድን ነው ፊታችሁን የዘፈዘፋችሁ? ኧረ ሞቅ አድርጎ። እሺ ምን ነው ዶሮዎቹ ድምጻቸው ጠፋ? እስኪ ጥሬ ልስጣ። ኧረ ምንድን ነው? በልተዋል። ቢሆንም ልያቸው። ኧረ ዶሮዎቼ ምን ሆኑ? እንትን ተናገሩ። ዶሮዎቼ ምን ሆኑ? ጠፉ በቃ። ሄሎ እድር ቤቱ ነው? እሬድ ይሁኑ ለማለት ያክል ነው። ኮባያ አልጎደለም። አዎ ሳህኖችም ያሉት ናቸው። በቃ ንፍሮ ከኔ ነው ችግሬ። ዶሮ ጠፍቷል ያላችሁ ኑ በቃ ሆያ ሆዬ። ዝም በላት። ምንድን ነው እዚህ ቤት ሙልሙል ነው የሚሰጡት፣ ብር አይሰጡት። እውነቱን ነው። እዚያን ጨፍሪ ይቅርብ። ብር መስጠት ጀምሯል። እውነት በኔ ይሁንባችሁን ጨፍሪ። መጣና ባመጡ ኧረ እንደምትሰነበቱ፣ መጣና ባመጡ ኧረ እንደምትሰነበቱ። እዛ ማዶ ሆ 1 ሻሺ ሆ፣ እዚህ ማዶ ሆ 1 ሻሺ ሆ፣ የኔ ማፋዘር ሆ ወርቅ ለባሽ። እዚህ ማዶ ሆ 1 ጀበና ሆ፣ እዛ ማዶ ሆ 1 ጀበና ሆ፣ የኔ ማፋዘር ሆ ባለ መኪና። ኧረ በቃ ጉሮሯችን ነቃ። ኧረ በቃ ጉሮሯችን ነቃ። ኧረ በስላሴ ልትወጣ ነው ነፍሴ። በስላሴ ልትወጣ ነው ነፍሴ። ቶሎ ሙልሙል አንጭላችሁ። ፋዘር ሙልሙል አንቀበል እና ምንድን ነው የምትቀበሉት? ብር ነው የምንቀበለው እና እንደዛ አትሉም እንዴ? ይኸው እንዴ ፋዘር ምንድን ነው ፍራንክ አላላችሁ? ታዲያ 2 ብር ነው እንዴ? አይደብሩትም እንዴ ፋዘር? አሃ ነው። ኧረ እንዴ ሚጥዬ ውሻውን ፍቺ ሳይወጥ። እሺ ሙልሙል አንቀበልም ይላሉ። ሞላ አላስቀያሚ ሁላ ይዋጭ። አቤት ማዘር ና ግቢ ውስጥ ግባ። እሺ መጣ። ማዘርዬ ብርጭቆ መዘፍዘፊያ ይፈለጉታል። ጠብቀኝ እሺ። ይኸው። ኧረ ገራሚ ልብስ በላሁን። እነዚህ አዳዲስ ናቸው። ቆንጆ ዕቃ ነው የምትሰጠኝ። አያሳስብም ማዘር። ጫማ ምናምን የለም? ኧረ ሞልቷል። መጣ። መቼም በሕይወት እያሉ ይሄን አይለውጡት። ሰውየው ሞተው ነው የሚሆነው። እነዚሁ ይሄ ባለቤቴ፣ ይሄ ደግሞ የልጄ እንካ። እሺ ማዘርዬ። እነዚህ ደግሞ ቆንጆ የሴት ሱሪዎች ናቸው። እንካ። የሷማ ለአምጡታ። ቶሎ በል ልጄና ባለቤቴ ሳይመጡ። ከባልዲ ይሻሉታል። እንዴ ሱሪ የምን አባሽ ሱሪ ነው? ጥለሻ እንዴ? ባለፈው ወር እኮ ነው የገዛሁት። ዝም በላት የኔ ልጅ። በልቃይ ስጠኝ። ጫማዬንም አምጣ። ቁጭ አድርጊው። ምንድን ነው አባዬ? ጫማዎችንና ልብሶችን እንዳለ ልቀይራቸው ነው። እንዴ ጃኬት ያንተም አለ? ጫማውን ደብቀው። አባዬ ጫማዬንም ልትወስድ እሳቸው ናቸው የሰጡኝ። አሁን ከዚህ ግቢ ትወጣለህ አትወጣም? ኧረ ቢያንስ ብርጭቆ እንኳን ልለውጥ። ለእሱ እንኳን ፋዘር እርሶ የለበሱ ጃኬት ይበቃል። ድራሽ ይጥፋና እኔማ ያኑላ ጣላጣ ደግሞ ገና እንጀራ ይጋግራል። የሆነ ሰበብማ መፍጠር አለብኝ። እማ አቤት። ጎሽ እስኪ ቃል ለቅለቅ አድርጊ። ከቅድም ጀምሮ ራሴን ያመኛል። በዛ ላይ ደግሞ ብርድ ይለኛል። ወይ በሞትኩት። ምን ነው? እኔ እንጃ
በይተኝ እዛ ጋቢ አመጣልሻለሁ ይተኝ እሺ እንኪ ልብስ አድርጊ እሺ አስናቁ ጋር ሂጅ ደማከት ያመጣለሁ አሽልሻ ችግር የለም ተኛበታለሁ አይ አንቺ ደግሞ መጣ ይፍ ለራስ መጣት እንዴት መድኃኒት ነው ጥሩ መፍትሄ ጎበዝ አሁን ባንቺ ቤት እኔን ነው መታታኝ ሻወልሽ በቃ ኧረ እንደሱ አይደለም ዛሬ የዚህ ቤት ልብስ ብቻ አይደለም መታጠብ ያሳፋሩንም ጭምር ነው ምናምን ለሽ ላይ ዙረት ዛሬማ ወንድሜ ይሰራለታል ወንድሜ እንካ ሬዲዮኑን ስማውማ ምንም አይሰማም እኮ ይሰማል እንጂ እኔ ራሱ እዚህ ድረስ ይሰማኛል እንዴ ምንም አይሰማም አውቀህ ነው ወንድሜ እቺ ያማታል እንዴ ካላምን ክለባ ያሰማውና ይንገር እሱ አይገላግለንም እንዴ አባ እንካ እስኪ ድምጽ ይሰማል ኧረ አይሰማም እኮ እስኪ በደንብ ወደ ጆሮ ጠጋ አድርገው አባዬ አውቆ ነው ጠጋ አድርግ ያለክ ሊያስደነግጥክ እራሷ ናት አባ ታምቡር ያለበት ሰው አባ እሷ ናት አባዬን ሳትና እዚህ ቤት እንግዳ መጣ እንጀራ አለ እንዴ የለም በቅም የለም ምንም የለም ታዲያ ምን ላቀርብ ነው ደህና አላችሁ ደህና አሉ እንዴት አሉ ባለቤትሽ የለም አሁን አይመጣ ይቆያል ግቧ ታዲያ ተቆየማ ልሂድ ለነገሩ እንጀራም የለም ይሄዱ አባባ አቤት ኑ አባዬ አሁን ይመጣል አሁን ነግሮኛል ነው እሺ ለኛ እኮ ቆያለሁ ብሎ ነው አባባ መጣ ታጠቡ አባባ ለምን እማምሳ ደርሷል ብላለች ካላችሁ እሺ ደህና አላችሁ አባዬ እንዴ ነው ምሳ ልበላ ስለመጣ አስናቀ አንተንም ላስታጥብ እማ ሂጂ አምጪላቸው እሺ ምን አባቴ ነው ማረጋው አሁን ይቺ ተረከበች ቆይላቸው እማ ትባሽ ሽታ ምን ነው አባባ እማዬ እንዳለችው ወጥና እንጀራ የለንም ወደ ቤታት ሂዱ እንዴነችና እህቴ ወንድሜ ለምን እማና አባን ፕራንክ አናረጋቸው ፋዘር ቀልደቅም በኋላ ናቴን ታስቢኝ እኔ ነኝ ያልኩት እላለሁ እኔን ደግሞ አይቆጣኝ እኔ ነኝ ካለችማ ተስማምተናል ግን ፕራንኩ ምንድነው ይሄ በዚህ ምን ልናደርግ ስጦታ ነው ብለን በቆንጆ ፌስታል ጠቅልለን አንዳንድ እንሰጣቸዋለን ግን እኔ ነኝ ያረኩት ያለሽ ችግር የለው ልጆች እማዬና አባዬ መጡ እማ አባ እህቴና ወንድሜ ስጦታ አዘጋጅተውላችሁ ስጫቸው ብለኝ ነው ለማዬ ይኸው ለኛ ለአባዬ ይኸው እሺ ግን ውስጡ ምን እንዳለ እኔ አላውቅም እነሱ ናቸው የሚያውቁት ችግር የለው ዘብራ ይዘነናል አንተ ደግሞ ሲከብድ ደህና ነገር ነው መሰለኝ እንደው እኛን ማረግ እንዳሳያችሁ እናንተንም ማረግ ያሳያችሁ እኛን እንዲህ እንዳከበራችሁ እናንተም ወልዳችሁ ልጆቻችሁ ያክብሯችሁ አሜን በሉ እንጂ በሉ አሜን አዎ እኛን እንዳስደሰታችሁ ዘመናችሁ በሙሉ የደስታ ይሁን አሁን ስጦታ ይከፈት እንክፈት ይከፈት ምንድን ነው ቦቴ ነው እህቴና ወንድሜ ቀለዱባችሁ እሷ እኮ ነች ሀሳቡን ያመጣችሁ ዝጋ እናንተ በእናትና አባት ላይ እኮ አይቀለድም እንዲያነችና እያሌው አባ ከፈለክ ከኋላ ዱላ አለ አንቺን ከያዥን አንቺ ውጭ አይ አንተ ቀድመህ ሩጥ አንተ ሩጥ ልጀምር